አጨቅጭቅኝ። ናጭ ቡና ጠጣው። ተኝቻለሁ። ራስሽ ገልብጪው እንዴ ናጭ ጠጣይ ብቻ ልጠጣው እንዴ? ኧረ ተኝተኛበት እንዴ አለቅና ተጠየቅኩ እኮ ሞት ይጥራሽ። ኧረ የተጀለ ረፍሽ። ኧረ ስለተኛበት ቢያንስ ሰላም ላግኝ ቤት ስተኛ እንዴ እኮ ቤት መተኛ ሰላም አገኛለሁ የለው አይደል እንዴ? እስኪ አላሳዝንሽም? ለምን የምትለኝ? ቀን እዛ በስራ ፍለጋ ስንከራተት ውላለሁ። ማታ ደግሞ ትጨቀጭኛለሽ። ቀን ጠጣሽ፣ ጠዋት ጠጣሽ። እስኪ አሁን ማታ ይሄን ያለ አስፈላጊ ነው ቡና? ለምን የምትለኝ አልክ እንዴ? እስኪ እንደ ሴቱ ወጥተሽ ስሚ። ሁልጊዜ ስለ ቡና ከማሰብሽ እዚህ ተዘብስበሽ ምን አለበት ጓደኞችሽ ወጥተሽ ስራ ብትገቢ። አዎ አንተ የትኛው ስራ ሰርተህ ነው ወጥተሽ ስራ የምትለኝ? እኔ ስራ ያለ መፈለግ ነው እንዴ? ታውቂያለሽ አይደል? ከተመረቅኩ 2 ዓመቴ ነው። 2 ዓመት ነው ስራ ፍለጋ ነው የምንከራተት። ስለዚህ እስኪ አንዳንዴ ለኔ ዘኝ የምትለኝ አንቺ ሁልጊዜ ቡና ከምትገዢ እኔ ስራ ፍለጋ ስሄድ ምን አለበት ቢያንስ እንኳን የትራንስፖርት ብታግዢኝ። እኔ እኮ ባገኝ አብረን ነው አይደል? አሁን ይሄ ቡና ምን ያደርግልሻል? ለጠጣው ነው አንቺ 24 ሰዓት መገልበጥ እስኪ መገልበጥ ማለት ደደብ መጣሽኝ እኮ ራስ ነው ደንቆሮ እንዳሽ አንቺ ሂጂ ቡናውን አፊው እንዴ። ኧረ ቁጭ በል ምሳ እያቀረብሽ ነው። ለምን የምታስቀምጣት? ሂጂ ቡናውን አፊው። እንግዲህ እስከ ዛሬ እናቴ ላይ ካለልኩ እያልሽ ስትጓጉ ደረሰልሽ አይደል? አዎ ወንድሜ። እኔም እኮ ግን አብሬሽ በር ደስ ይለኝ ነበር። ያው ስራ ሆኖብኝ ነው። እናማ ትሄድ። እሺ ትንሽ ጊዜ አብረን እንቆያለን። ቢያንስ 2 ሳምንት ብቻ። ኧረ ቶ ይቅርብኝ። እንዴት እስከ ዛሬ አንቺ ቆይተሽ? ኧረ ቶ እሺ እንዳልሽ አንቺ ሂጂ ቡናውን አፊው። እንዴ ኧረ ቁጭ በል ምሳ እያቀረብሽ ነው። ለምን የምታስቀምጣት? ሂጂ ቡናውን አፊው። አንቺ ያምሻል እንዴ? ምን ማለት ነው ያምሻል ማለት? ምግብ ልትበላ እኮ ተሰልፋለች አይደል? እና ታዲያ እኛ ስራ ልንሄድ ነው። እሷ እኮ ትደርሳለች ብዬ ነው። እቤት ተቀምጣ ምን ትሰራለች? ለኛ ቡና ታፍለና ከዛ በኋላ ትበላለች። ቡናው ማፍላቱ ምን ያቆያታል? አንዳንድ ሲኒ ትስጠና እሷ በኋላ ትደርሳለች። ምን ስራ አላት? አንቺ እንዴት ነው የምትናገሪ? እንዴት ተናገርኩኝ? ማርታ ስራ ስለምንገባ እሺ ዝም በይ ማርታ። ነይ ቁጭ በይ። እኔ እኮ ደርሳለሁ ወንድሜ። እናንተ እኮ ስራ ትሄዳላችሁ። እኔ ቆይቼ እበላለሁ። ቡናውን ተተሎ ልበላችሁ። አዎ ሂጂ ተተሎ በይ። አየሽው ግንባርሽን? ምን ላድርገው? ስራ ልንገባ ነው። አንዳንድ ሲኒ ትስጠኝ ያልኩኝ። ሌላ ምን አልኩኝ? ምን ችግር አለው? አብራን ብትበላ ትደርሽልኝ እንዴ? ለቡና ቡናውስ ቢቀር ምን ስራ አላት? ሳትደርስ እኛ ትሸኘንና ተገርማና ትበላለች። ምን ይላታል? አንቺ ከኔ ጋር ስትበይ ነው ብቻሽን ስትበይ የሚያስደስትሽ እንዴ? እኛ ሳንኖር ከበላችማ በደንብ አድርጋ ትበላለች። አንቺ እንዴት ነው የምትናገሪ? እንዴት ተናገርኩኝ? ይልቅ እንብላ። አንድ እህቴ እኮ ናት። እንብላ ትላለች እንዴ ደግሞ? አየሽ ምን እያደረክ ነው? እሷንም እንደዚህ ነው ከምግብ ላይ ያናጥፍሻት። አንቺ እንዴት ነው እንዴ? በቤት ያላሰሰ ማርታ ነይ ቁጭ በይ ተቀመጭ አሽ ደግሞ ተቀመጣ። ሂጂ ወንድሜ እኔ እኮ በኋላ እበላለሁኝ። እናንተ ብሉ። ስለምቸኩሉ ስራ ስለምገቡ ቡና ፍልቼ ልስጣችሁና ስትሄዱ እበላለሁ። አዎ ተተሏት። አንቺ እንዴት ነው የምትሽባት? እያሳመንከኝ ነው። አታሳይም እንዴ? እሷንም እንደዚህ ነው ያመማት። እሷንም እንደዚህ እያሳመንከኝ ነው። አለቅም እንደዚህ ነው ያቺ ጸጉርሽ። አንቺ እንዴት ነው ያበዙት? ተሸክሜ በኖርኩኝ አልቀርባ ቆሻሻ ነሽ ቆሻሻ። ውጭ በልን ካልቆራሰ ቆይ እንጂ እነማዬ ሳይመጡ እንዴት ነው የምቆርስ እንዴ? እኔ አልተጣራሁም። ዝም ብለህ ቆራሰው እንዴ? እና እነሱ ሳይመጡ ልቆርሰው ነው እንዴ? እንዴ አንተ ደግሞ ሁሉ ነገር ካልተቀመሰ ነው እንዴ? ይሄ ምንድን ነው? እና እናትና አባት እኮ ናቸው። እና ቢሆኑ አዎ ቂጣ ተጋግሮ ጠላ ተበጥብጦ እነሱ ያልቀመሱት ማን ሊቀምሰው ነው እንዴ? ሁሉን ነገር ግድ እነሱ መቅመስ አለባቸው። እየቀለድሽ ነው? እየቀለድኩ አይደል? እዚህ ደረጃ እኮ የደረስኩ በእነሱ ነው። እና ታዲያ እናትና አባቴ መሆናቸውን ረሳሽ? እንዳንቺ
አረሳም ግን ትዳር ይዛል አይደለ? ሁልጊዜ የሆነ ነገር ባዘጋጀው ቁጥር እነሱን ቅመሱ መባል የለበትም። ቤቱ እኮ ነው ምንድነው? ወረቤት እኮ ነው ያለው። እንዴት ነው እና ቢሆኑ ሁሌ ማለት ቡና ሳፈላ ነው ቡና ጠጡ፣ ቂጣ አስጋግር ነው ብሉ፣ ጠላ አስጋግር ነው ጠጡ እያልኩ ልጣራ ነው። ቆይ ከነሱ አንበልጦብሽ ነው እንደዚህ የምትሆኝ እንዴ? አሁን ዝም ብለህ ቆረሰው ብያለሁ። ቆረሰው አንቺ እንዴት ነው የተቀየረሽ? አልተቀየረም። ምን አይነት ሰይጣን ሴት ነው ይሆንሽ? አልሆንኩም። ግልጹን የነገርኩህ እንግዲህ በእናትና በአባት ፈርድ ነበር። ግን እንደናንተ አይነት ምራት እየተፈጠረ ልጅ ከእናትና ከአባት ያቆራርጣል። ምን ለማለት ፈልገህ ነው? እየነገርኩሽ እኮ ነው። እንዴ አንቺ ምን አይነት ቆሻሻ ሴት ነሽ? እንዴት ነው የምታስቢ? ቢያንስ እናትና አባቴ መሆናቸውን ዘነጋሽ እንዴ? አልዘነጋሁም። ዘነጋሽ እንጂ አልዘነጋሁም። አንቺ እንዴት ነው የሚያናግርሽ? እንዴት ነው የምታስቢ? ቁጭ በይ አንቺ። ጭራሽ ከእናትና ከአባቴ ልታቆራርጪ ነው? ስሚ ምንም ብትሆኚ ከነሱ አላስበለጠሽም። እሺ ቆሻሻ ነሽ፣ ቆሻሻ። ውጪ ውጪ። ግን እንዴት አድርገሽው ደግሞ ዛሬ ምን የሚሉት ነው? ከመሸ ፀጉር መታጠብ ወይ ይቅርታ ሳልነግረህ ከጓደኞቼ ጋር ፕሮግራም አለኝ እኮ። እንዴ መቼ ያበጅሻቸውን ጓደኞች ነው ደግሞ? ከኔ ያላስ ከነበረከት ጋር ነው። ቆይ አንቺ መቼ ነው ነገርሽ መሰለኝ? እኔ ከወንድ ጋር እንድትሄጂ አልፈልግም አላልኩሽም እንዴ? ታውቂያለሽ ሴት ለሴት እኮ ስለማይግባባ ነው። ስለማይግባባ ማለት ይሄ እኮ ያንቺ አቀራረብ ሁኔታ ነው እንዴ። እና እኔ ወንዶች ይሻሉኛል። እኔ ደግሞ ከወንድ ጋር እንድትሄጂ አልፈልግም። ለምን? ይኸውልሽ አንድ ሴት ባል ካላት ከባሏ ውጪ በፍጹም ጓደኛ ሊኖራት አይገባም። ይሄን ያለው ማን ነው ደግሞ? ይሄን ያለው ማለት እኔ እኮ ጥያቄ አይደለም እንድጠይቅኝ የፈለኩ እና አንተ ከጅሎች ጋር እየዋልክ እኔ እንደዚህ ልቆጠርከኝ ማለት ነው? የኔን ጓደኞች ነው እንጂ አዎ ጅል ነው የምታስቢ። ዝም ስልሽ አበዛሽው። እንዴት አሰብኩ? አረጋድምክ አንቺ ግን እንዴት አድርገሽው እንደዚህ ተከብኝ ነው ታውቃለሽ እኮ ነው። አንቺ እንዴት ነው የሚያደርግሽ? ረጋዬ አቤት መጥቻለሁ። ዋው ጎበዝ እኮ ነሽ። የምሬን ነው። ስንዱ ሴት ነሽ። የምር አንቺን ሳይ እኮ ቀልቤ ይጠፋኛል። እማዬ ትሄዳ ነው። እማዬ የምን እማዬ ነው የምታወራው እንዴ? ለሷ መስሎኝ ቡናውን እያፈላሽ ያለ። ለሷ ሲሆን ብቻ ነው ቡና የሚፈላ እንዴ? ይኸውልሽ ለመደበቅ አትሞክር። እዚህ ሰፈር አድርሻት የተመለስኩ ነኝ። ተመልሳለች ሂዳለች። አትቀልጂ። አሁን ምርጥ ወሬ ይገመጥቻለሁ። እየቀደርክ አይደለም አድምቅ የለችም ተመልሳለች ብለውኛል። አንቺ እውነትሽ ነው እንዴ? አዎ እውነቴን ነው። ቢያንስ ስትመለስ ደውለሽ ማሳወቅ የለብሽም እንዴ? እንዴ ያው ታውቃት የለ ከመጣች ያው 2 ሳምንት 3 ሳምንት ስለምትቀመጥ የለችም በሏት ብዬ ተመልሳ ሄዳለች። ምንድነው ግን የምርሽ ነው? አዎ የምሬን ነው። እንደዚህ የምትናገር አንቺ ራስሽ አስበሽበት ነው እንዴ? ማን ነው የሚናገር እንዴ? እናቴ እኮ ናት። እና ብትሆን ያንተ ነው እንጂ ያገባው እሷ ነው ያገባዋት። አንቺ እንዴት ነው የምትናገሪ? እኔ ተናገርኩኝ እንዴ? ከሳምንት አንድ ቀን እየመጣኝ ለምትጠጣውና ለምትበላው ምሳ ነው እንዴ የሚያደርግሽ? እና ቢሆን እዚህ ደረጃ የደረስኩ እኮ በሷ ነው አይደለ? እንዴ አልክ ምን እያልከኝ ነው? የጮክብኝ ነው ተናገርኩሽ እኮ ነው። አንቺ እንዴት ነው የሚያደርግሽ እንዴ? እናቴ እኮ ናት። አንቺ ከብታፍ ደደር እንዴ! አንቺ ጭራሽ ተነሽ እሺ፣ እንቅራቅቦሽን ይዘሽ መሄድ ትችያለሽ። አንቺ ከብታፍ ደግሞ ዛሬ መጥተሽ እናቴን ትናገሪያት። አንቺ እናቴና ረገረገረገረ ሂጂ ውጪ ቀጥ ውጪ ሂጂ ስለ ሰንበት ይስጡልን። እንዴት አይነት የሚያምር ቂጣ ነጋግረሽ? አዎ መጣውሽ። የት ሂጂ ነው? ዘክሪያቸው ልምጣ። ቁጭ በይ። መቼ ነው የምትስተካከል? ምን አደረኩ እንዴ? ሰንበት አለ ከዚህ ያለው ዘክሪያቸው ቀሰበኝ። ዝካሬም ብለሽ ደግሞ ሰንበት ሲሆን ሰንበት ያገኛችሁ ሸቷቸዋል። ምን ችግር አለው? ሸተተን ብለውሻል። ራዲዮ ቄ ይባላል። ልሽ አታስለፍልፊ። አሁን ይሄን ሁሉ የምታረጊ
እኔ እርጉም አንቺ ጥሩ ሰው እንዴት ትባይ ነው? ሰሞኑን ምን አይነት ባህሪ ነው የምታመጣው? ሁሉ ነገር የተቀየረዋል አይደለ? አዎ ይኸውልሽ ብልጥ ካልሆኑ የያዙትን ጭብጥ ካላረጉ ለውጥ የለም። እኔ እኮ እና ታዲያ ምን ችግር አለው? ጠዋት እንጀራ ስጋግሬ ሸተታቸው ብዘክራቸው ችግር አለው? ቀስበይ መቼ ነው የምትስተካከኝ? እስኪ ያለሽን መጀመሪያ ጭብጥ አድርግሽ እና ለውጡን ታያለሽ። እስከ ዛሬው እኮ ባንቺ ዝላልነት ነው እዚህ ቦታ ያለሁት። ያገኘሽው ሁሉ አጥፍት ምን ከሰው በተኝ እንዴ ከሰው ጋር ካልኖሩ ታዲያ ብንል እንዴ ዝም በይ። ደግሞ አፍ እንዳለሽ ተዋራለሽ። አንቺ ቆይ መቼ ነው ተነግረሽ? አላንቄታው እንጂ ከሰው በታልኝ እኔ አደየሽኝ፣ በቃ አደየሽኝ። እንዴ ለምንድን ነው ያልሽውን ነገር ትብጣርሽ ማቲ? ከማስልኝ ሁሉ ምንድን ነው ይሄን ያህል? ኧረ ፈጣሪ ነው እንዴ አበዛው። ነሲልኝ አበዛው። አንቺ ስስታ በእናትሽ ቶሎ ቶሎ በይማ፣ ጓደኞች እየደወሉ ነው። ስራም እንዳያመልጠኝ። እሺ ሄሎ ጓደኛዬ፣ አብሮ ይስጥልን። አለሁልህ። ይመስገን። ኧረ ቤት ቡና ልጠጣ፣ ቡና አስፈልቼ ነው ቤት። አዎ ቤት ቡና ልጠጣ ነው። ኧረ እሱ ኋላ ጠጣ። ልጅትን አፍይልኝ ብዬ አስፈልቼ በኋላ እንገናኛለን። በኋላ ትጋብዘኛለህ። እሺ በቃ እንደ ካልክ እሺ፣ መጣሁ በቃ እሺ፣ መጣሁ በቃ እሺ፣ መጣሁ። እሺ በቃ። እንዴ ምን ሆነሽ ነው? የልትሄድ ነው? እኔ ቡና እያፈላሁ። እንዴ ይሄ ቤቱ ይደርስ የለ እንዴ? ጓደኛ ከሚከፈው ለምን አብሮ አልጠጣም? እያደረስኩት እኮ ነው። እና ቢደርስ በኋላ ማንን መጠበቃችን? እንጂ ጓደኛ ከሚከፈው ለምን እንዴት ይከፋዋል? እያወቅሽ ከዛ ሁሉ ቀን አንድ ጊዜ ብቻ አገኘው ስል ጊዜ ትሰጠኛለህ ብዬ ስል እያፈላሁ ትተኝት ነው። እና ምን ችግር አለው? በኋላ ስለመጣ አብረን እንጠጣዋለን። ስለዚህ ከሚከፈው ልሂድ ነው አይደለ? አንዳንዴ ማታ እንጂ እንደውስ ያታደልኩትን ምን እድል አለኝ? አንመር ትችላለህ። ምን ሆነሽ? በቃ እቃውን ሰብረሽ እኔን አስቀረሽ ማለት ነው። አንመር ትችላለህ። ትወና እንግዲህ ቀርቶሻል። አይተሽ እንደተንቀጠቀስሽ አዝናናኝ እያልሽ? አዎ በጣም እንጂ። እኔም እኮ ያው ታይም ስለሌለኝ ነው እንጂ አንቺን ያለ ማዝናናት ፍላጎት ኖሮኝ አይደል? አውቃለሁ። ያው አንዳንድ ጊዜ እንግዲህ እዚህ ጸጥ ያለ ቦታ የሆነ ነገር ንገሪኝ። ደስ ይላል? አያልቅብሽም። ያው ብሰማው ደስ ይለኛል። እሺ ምን እንደሆነ ገምት። ደሞዝ ተጨመረልሽ? ወይኔ አይደለም ሌላ ምንድነው? እስኪ ንገሪኝ። ምንድነው? ገምት። ስራ ቀየርሽ? አልቀየርኩም። አሁንም ገምት። እንዴ አንተ አታውቅም እንዴ? ኧረ ገምት በማርያም። የምር መገመት አልቻልኩም። ንገሪኝ። እንዴ በእኔና በአንተ ውስጥ የሆነ ሊሆን የሚችል ነገር እስኪ አስብ። በእኔና ባንቺ እሺ ምን ሊሆን ይችላል? ንገሪኝ በእናትሽ። የምሬን ነው። ንገሪኝ። ልንገርህ? ንገሪኝ። ኧረ ገምት። አንቺ ምን ሆነሽ ነው? ንገሪኝ። አልያ ነኝ እንጂ እየቀለድሽ ነው? የምሬን እኮ ነው። እየቀለድኩ አይደለም። ንገሪኝ በቃ ንገሪኝ። ኧረ ተው ገምት።
አንቺ ደግሞ ይሄ ልጅ ባህሪ ሁልጊዜ ንገሪኝ በቃ አታዘጊኝ። እሺ ንገሪኝ። ምን መሰለህ የሶስት ወር ነፍሰ ጡር የሶስት ወር ነፍሰ ጡር ነኝ? እንዴት አንቺ እንዴት ምን ሆንክ? ነፍሰ ጡር እኮ ነኝ ያልሽኝ። የምር አንቺ ነፍሰ ጡር ነሽ? አዎ ነኝ። እንዴ ምን አስደነገጠ? እሺ እንዴት አልደንግጥ? እንዴ ልጅ እኮ ነው የነገርኩህ። አርግሻለሁ ነው ካልኩ ይሄ መሽተሽ እሺ እንዴት እዛ አስፋልት ላይ ትነግሪኛለሽ? እንዴ እና ሌላ የት ልንገር? እኔ ልጅ ሊኖረኝ ነው? ልጅ ሊኖረኝ ነው? የምር ልጅ ሊኖረኝ ነው? ልጅ ሊኖረኝ ነው? ማን ሊይዘኝ ነው? ማን ሊይዘኝ ነው? ወይኔ ልጅ ሊኖረኝ ነው? ልጅ ሊኖረኝ እየቀለደ እሙት ሊኖረኝ ነው? ኧረ ወይኔ እንዴት የምር ሊኖረኝ ነው ልጅ? ነጥሽን ነው? ኧረ ተረጋጋ። እንዴት ነው የምረጋጋ? እንዴት ነው የምረጋጋሽ? እሺ ተረጋጋ በቃ። እሺ እረጋጋለሁ። እሺ አስኪለኝ ያያዝ ስለምን ሴት ነው የምትወሪኝ? ስለምን ሴት ትለኛለህ? ቆሻሻ አሳክሽ እቺ ይወርድ እኮ ነይ የቺ ገልቶ መጥቶ በተሽሮ ከበትር ሌላ የምሬን እኮ ነው። ግን ለምን እሷን ፈተቻት አንጋባም? እውነትሽ ነው። እስኪ ሞት በይኝ እስኪ እኔ ልሞትልሽ። የምር እኮ እኔ አላቅም እንዴት እንደማፈቅርሽ። እዚያ እኮ ለማስመሰል ለመኖር ነው እንጂ እኔ ፈልጊያት አይደለም አብሬ የምኖር። የምሬን እኮ ነው። ታመቸሽ አይደለ? ታመቸሽ አይደለ? በኔ ላይ ሴት ምን ሆነሽ ነው ስትጮይ ሰማሁሽ? ስትጮይ አንተ በኔ ላይ ሴት ደርበህ ስለምን ሴት ነው እንዴ? ሁሉም ነገር እኮ በህልም ስታወራ እየሰማሁ ነበር። ስለምን ምን ህልም ነው? እኔ እኮ ጮሽ ብዬ ነው የተነሳው። ምን ሆነሽ ነው? ጮሽ አንተ በኔ ላይ ሴት እንደምን አድርጊ ነው? ስለምን ሴት ነው የምትወሪኝ? ስለምን ሴት ትለኛለህ? ቆሻሻ ልክስክስ